እኔ እንኳን ብዙ ስለ ማህሙድ ማወራ የለኝም ምክንያቱም ሁሉ ጊዜ እንደተጣላን ነው ጠባይ የለውም ግን ችግሩ እወደዋለሁ በክፉ ጊዜ እንደደረሰ ስለ ሼህ መሐመድ አሊ አላሙዲን አዲስ ነገር አለን ስንል ነበር ሼህ አላሙዲን መሐመድ አላሙዲን ማምጣት ነበር እሳቸውን በሚመለከት ከክራውን ፕሪንሱ ጋር 100% ተግባብተናል የታል ሰራዊት የታል ማህደር የታለች ማህደር ሲጠፋች the most active young lady እነሱ መካከል የነበረች ልዑል መሐመድ ቢን ሳልማን ሼክ አላሙዲ በሙስና ተጠርጥረው እየተመረመሩ ይገኛሉ እኔ ጥሎብኝ ዘፋኞች ወዳለውኝ ጥላሁን ማህሙድ ምኒልክ ብዙ ማያስቸግረው ምኒልክ ነበር ማህሙድና ጥላሁን ግን በጣም ያስቸግሩ ነበር ግን ወዳቸዋለሁኝ በቆመት ላውራው ወይስ በእንትን አበባልቻና የታሉ እነዚህ ተደብቀው ነው ሁሉ ጊዜ የሚሰሩት የታል ሰራዊት የታል ማህደር የታለች ሙሌ ና ሁሉ ጊዜ ለኢትዮጵያ ትልቅ ህልምና እልህ አለኝ ይላሉ እሱ ነው ሁሌ ነው የሚገርመኝ ክቡር ሼህ መሐመድ አሊ አላሙዲ ጀግናው የሚድሮክ ሰራዊት የልማት ሰራዊት ከምንም ተነስተው ቢሊየን ዶላሮችን ማፍራት ችለዋል እጅግ ዓለምን ያስገረሙበት ክስተትም አላቸው የኢትዮጵያና የሳውዲ አረቢያ ጥምር ዜግነት ያላቸው እኚህ ሰው በኢኮኖሚ መጽሔቶች ለምሳሌ በብሉምበርግ እስከ 9.3 ቢሊየን የአሜሪካን ዶላር የሚገመት የሀብት ባለቤት በመሆን ብቻ ሳይሆን የምስራቅ አፍሪካን በተለይ የኢትዮጵያን የኢኮኖሚ ገጽታ በመቀየርና በአውሮፓ ጭምር ግዙፍ የንግድ አሻራን በማሳረፍም ይታወቃሉ እኚህ ሰው ሼክ መሐመድ ሁሴን አላሙዲ ይባላሉ 20 ዓመት የአገር መስዋዕትነትና የአገር ልማትን ያስተማረኝ ሰው እና ቀንጅጄን እንዳጣሁት ነው የምቆጥረው ሼክ አላሙዲ እንደ አውሮፓውያኑ የዘመን አቆጣጠር በ1946 በኢትዮጵያ በደሴ ከተማ ውስጥ ከኢትዮጵያዊ እናትና ከየመናዊ አባት ተወለዱ ያደጉት መጠነኛ ገቢ ባላቸው ቤተሰብ ውስጥ ሲሆን በ1965 አካባቢ በወጣትነት እድሜያቸው ወደ ሳውዲ አረቢያ ተሰደዱ በሳውዲ አረቢያ በትጋት በመስራትና ከሳውዲ ንጉሳዊ ቤተሰብ ጋር የቅርብ ግንኙነት በመፍጠር የሳውዲ ዜግነትንም አገኙ በትልቁ ስማቸው እንዲናኝ ያደረጋቸው በ1980ዎቹ ማጠናቀቂያ ላይ የሳውዲ አረቢያን ስትራቴጂካዊ የከርሰ ምድር ዘይትን ማጠራቀሚያ ተቋማትን የመገንባት ግዙፍ ፕሮጀክትን ማሸነፋቸው ነበር ይህ ስኬት ወደ ከፍተኛ ሀብት ማማ ላይ ማወጣቸው የኢትዮጵያ የኢኮኖሚ ሞተር ሼክ አላሙዲ የመጀመሪያ ሀብታቸውን በሳውዲ አረቢያ ቢያፈሩም ልባቸውና ትልቅ ትኩረታቸው ግን ሁልጊዜም በትውልድ ሀገራቸው ኢትዮጵያ ላይ ነበር እናንተን የመሰለ ወጣቶች እናንተን የመሰለ ወንድሞች ይዘን ፈለግንበት ቦታ ማንደርስበት የለም ሜድሮክ በኢትዮጵያ የግል ዘርፍ ውስጥ ትልቁ ቀጣሪ የሆነው ግዙፍ ድርጅትን መሰረቱ የወርቅ ማዕድን ማውጫዎችንም ገዙ ታዋቂውን የሸራተን አዲስ ሆቴልን ገነቡ የሲሚንቶ ፋብሪካዎችን አቋቋሙ እናም በትልልቅ የግብርና ፕሮጀክቶች ላይም ተሰማሩ በወቅቱ የሳቸው ድርጅቶች የኢትዮጵያ አጠቃላይ የሀገር ውስጥ ምርት በከፍተኛ መቶኛም ያንቀሳቅሱ ነበር ዓለም አቀፍ የነዳጅ ባለሀብትም ሆኑ በአፍሪካና በመካከለኛው ምስራቅ ብቻ የተወሰኑም ጭምር አልነበሩም በአውሮፓም ትልቅ ተጽዕኖ ፈጣሪ ነበሩ በስዊድን ሀገር ትልቁን የነዳጅ ማጣሪያ ድርጅት ፕሪምን በባለቤትነት በመግዛት በስዊድን ውስጥ ትልቁ ግለሰብ የውጭ ሀገር ባለሀብትም ለመሆን በቅተዋል ለስዊድን ኢኮኖሚ ባበረከቱት አስተዋጽኦም ከስዊድን ንጉስ ካርል 16ኛው ጉስታፍ የተበረከተላቸው የዋልታ ኮከብ ወይንም ሮያል ኦርደር ኦፍ ዘ ፖላር ስታር የክብር ሽልማትም ተበርክቶላቸዋል የሪትዝ ካርተር ስርዓት በኖቬምበር 2017 የሼክ አላሙዲን ህይወት ማንም ያልገመተው አስደንጋጭ አቅጣጫንም ያዘ በሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን በተመራው ሰፊ የጸረ ሙስና ዘመቻ አላሙዲ ከሌሎች የሳውዲ መኳንንትና ሚኒስትሮችና ቢሊዮነሮች ጋር በቁጥጥር ስር ዋሉ
ብዙዎች ታሳሪዎች ከጥቂት ሳምንታት በኋላ የገንዘብ ስምምነት በማድረግ ሲፈቱ፣ እሳቸው ግን ለ14 ወራት ታስረው ሼክ መሐመድ በአሁኑ ጊዜ ተፈተው ወደ ቤታቸው እየገቡ ነው። እስራታቸው በኢትዮጵያ ውስጥ ከፍተኛ ድንጋጤን ፈጠረ። ህዝብና የሀገሪቱ መሪዎች የሀገሪቱን ትልቁን ባለውለታ እንዲፈቱ ዲፕሎማሲያዊ ግፊትና ሰፊ ዘመቻም አደረጉ። በመጨረሻም በጃንዋሪ 2019 ከስር ተፈቱ። ነገር ግን ልክ እንደ እስራቱ ሁሉ ስለመፈታታቸውም ሆነ ስለተደረገው ስምምነት ምንም አይነት ይፋዊ መግለጫ አልተሰጠም። ከስር ከተፈቱ በኋላም ሼክ አላሙዲ ከሚዲያ እይታ ርቀው ቀለል ያለ ህይወትን መርጠዋል። አብዛኛው ጊዜያቸውንም በሳውዲ አረቢያ ያሳልፋሉ። በሀብት አያያዛቸው ላይ ስትራቴጂካዊ ለውጦች ማድረግ የጀመሩ ሲሆን በተለይ ውድ ንብረታቸው የነበረውን የስዊድኑን ፕሪም የነዳጅ ማጣሪያ ድርጅት ለቫሮ ኢነርጂ ለመሸጥ የመጨረሻ ስምምነት ላይም ደርሰዋል። የሚድሮክ ኢነርጂና ኢንቨስትመንት ግሩፕ ኢትዮጵያን መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ የሚያግዙ አዳዲስ ሜጋ ፕሮጀክቶችንም ይፋ አድርጓል። ሼክ አላሙዲም ለሰራተኞቻቸው ባስተላለፉት የቪዲዮ መልእክትም በቅርብ ወደ ኢትዮጵያ በመምጣት እነዚህን ግዙፍ ፕሮጀክቶች በአካል ለመምራት ከፍተኛ ፍላጎትም እንዳላቸው ገልጸዋል። ከሳውዲው እስራት በኋላ ባለው የሀብት መልሶ ማዋቀር ምክንያት የዓለም የሀብት ተከታታዮችም የእሳቸውን ሀብት የሚገምቱበት መንገድ ይለያያል። ብሉምበርግ አሁንም ከ9 ቢሊዮን የአሜሪካን ዶላር ባለው ሀብታቸው በዓለም 300 ከሚቆጠሩ ባለ ሀብቶች ተርታ የሚያሰልፋቸው ሲሆን ፎርብስ መጽሔት ግን ከስር በኋላ ያሉት የግል ይዞታዎች መረጃ ለማረጋገጥ አስቸጋሪ በመሆኑ ከዝርዝር ውጭ አድርጓቸዋል። ከስደተኛ ሰራተኝነት ወደ ቢሊየነርነት፣ ከዚያም ወደ ፖለቲካ እስረኝነት፣ አሁን ደግሞ በድጋሚ ወደ ኢንቨስትመንት መሪነት የተደረገው የሼክ ሁሴን አላሙዲ ህይወት ጉዞ ልክ እንደ አንድ ትልቅ የፊልም ታሪክ የሚቆጠር ብዙ አስደናቂ ታሪኮች አሉት። ይህንን እጅግ አስደናቂ ታሪኮች በጥልቀት በቅርቡ በዝርዝር ይዘንላችሁ እንቀርባለን። ጥላሁን፣ ማህሙድ፣ ምኒልክ ብዙ ማያስቸግረው ምኒልክ ነበር። ማህሙድና ጥላሁን ግን በጣም ያስቸግሩ ነበር። ግን ወዳቸዋለሁኝ።